እናንተ ሰዎች የምርም ቪዲዮ ተመችቷቸዋል ማለት ነው። እንደዛ ከሆነ እንግዲህ እስቲ ለዚህ ቪዲዮ 1000 ላይክ ማግኘት ምንችል ከሆነ እኔ ስቀልድ ነው ፋክታት እንደውም ወደ ገደለው እንግባ እና የሆነች ከስተመቸች ቻናሌን ሰብስክራይብ ስላደረክ ጥበቦቼን ተጠቀምክ እና እሷም ተመችታታል። ነገር ግን አሁን ላይ ለጊዜው አብራት ልትሆን አትችልም። ምክንያቱም ሌላ ቺክ እየጀነጀንክ ነው፣ ወይም ገርል ፍሬንድ አለ ወይም ቦይ ፍሬንድ አላት ወይም ብቻ በሆነ ምክንያት። ስለዚህ ላንተ ያላት ፍላጎት ሳይጠፋ ምናልባት ወደፊት ከተመቻቻችሁ በሚል እንደ አማራጭ ልታቆያት ነው የምትፈልገው። እና እንዴት ታደርገዋለህ? ተከተለኝማ። ስቴፕ 1 እሷ የምታወራበትን ሰዓት ገድበው። ይሄ ማለት በየቀኑ ቴክስት ልታደርግላት ወይም በየቀኑ ልታወራት አይገባም ማለት ነው። ልክ እንደ ፑላዊ ሜትድ አይነት ነገር ነው። ትጀነጅናታለህ፣ ሴክሹዋል ቴንሽን ትፈጥራለህ፣ ከዛ ትጠፋባታለህ። ምን ያህል ትፈልጋታለህ የሚለው ጥያቄ ይሆንባታል። የማያገኙትን መፈለግ ደግሞ ሰዋዊ ባህሪ እንደመሆኑ መጠን ይበልጥ ስላንተ እንድትጓጓ ያደርጋታል። በተጨማሪም ባወራችሁ ቁጥር ለጅንጀና ሙዱና ሴክሹዋል ቴንሽኑ ተጨማሪ ጉልበት በመስጠት ያግዛል። ምክንያቱም በየቀኑ የሚፈጠር ነገር ስላልሆነ። ይሄ ማለት ደግሞ አልፎ አልፎ ቴክስቷን አለመመለስ እንዲሁም በቻት መሃል በድንገት መጥፋትን ያካትታል። በተለይ አላደል ጨዋታው በሞቀ ሰዓት ምናምን። በተለይ ኤፊቢ ላይ ይሄን ለማድረግ ይመቻል። ምክንያቱም ጨዋታ ለመፍጠር በጣም ቀላል ከመሆኑ በላይ ጉጉት ላይ ጥላት በቀላሉ ልጠፋባት ትችላለህ። ስቴፕ 2 የምር ጀንጅናት። ይሄ ማለት ስለ ሴክሹዋል ጉዳዮች ከሷ ጋር ማውራት፣ መነካካት፣ በደንብ መቅረብ፣ መቃለድ ምናምን ነገር። ይሄ በኔ እይታ ከሁሉም ፈታ የሚያደርግ ስቴፕ ይመስለኛል። በጣም ወሳኙ ነጥብ ከቸከሷ ጋር አይ ኮንታክት ወይም አይ ላይን እይታ መፍጠር ነው። በጣም ይሄ ስግጥ ያለ ካስገድዶ መድፈር የማይተናነስ እይታ አይደለም። ደግሞ ግን በጨዋታችሁ ሙሉ ጠንከር ያለ አይ ኮንታክት ሊኖር ይገባል። ምክንያቱም በራስ መተማመንህን ያሳያል። በተጨማሪም ደግሞ መፍጠር የምትፈልገውን ሴክሹዋል ቴንሽን በመገንባቱ ረገድ በጣም ወሳኝ ነገር ነው። የምር ደግሞ እሱን መፍጠር ከፈለክ መንካትህን እርግጠኛ መሆን አለብህ። ጎንትላት እያልኩ አይደለም። ማለት የፈለኩት ለምሳሌ ቀዋጭ ፓሪ ላይ ብትሆኑ እጅህን ወገቧ ላይ ጣል አድርገህ በጆሮዋ ልታወራት ትችላለህ። አብራት ልደንስ ትችላለህ። ጠጋ ብለህ ልትቀልድባት ትችላለህ። የሆነ ነገር ልታደርግ እንዲመስላት እያደረክ ልትወው ትችላለህ። ለምሳሌ እያወራሃት እያለ ልትስማት እስኪመስላት ድረስ ወደ ከንፈሯ ጠጋ ብለህ ዝግ ባለ ድምጽ አውርተህ ልትመለስ ትችላለህ አይነት ነገር። በብዛት ይሄን ነገር እንቢ መባል ያለመዱ በጣም ቆንጆ ሴቶች ላይ አዘውትረዋለሁ። አዲስ ነገር ስለሚሆንባቸው ግራ ይገባቸዋል። አንዳንዴ ሊናደዱ ላይ ይችላሉ። አንተ ግን በፍጹም አትስማቸውም እና የበለጠ እንዲፈልጉ ሊያደርጋቸው ይችላል። ስለዚህ በጥቅሉ ከሴት ጋር በሚኖር ጨዋታ ላይ በጣም በራስህ እንደምትተማመን እርግጠኛውን የምታወራትን መጠን ገድበው። ከጠንካራ የአይን እይታ ጋር ተጀናጀን። በጨዋታ መልክ ነካካት እና በቂ ለሚባል ጊዜ ካጓጓት በሂደት መሳምም ሆነ ሌሎች እርምጃዎችን መውሰድ አይቀርም። እሷም ፈቃደኛ ትሆናለች። ግልጽ ማድረግ የምፈልገው ነገር ይሄን ነገር የምትተገብረው ፍሬንድ ዞን ውስጥ ልትከታት ከፈለክ ብቻ ነው። ለበኋላ ባጣ ትቆየኝ አይነት አማራጭ ልታደርጋት ስትፈልግ። ስለዚህ በሆነ መጠን ትፈልጋታለህ አይነት ነገር። እሷም በሆነ መጠን ትፈልጋለች። ግን ምክንያቱ ምንም ይሁን ምን አሁን ላይ ዴት ልታደርጋት አትፈልግም። ግን ደግሞ ተስፋ እንድትቆርጥብህ አትፈልግም። ለእንደዚህ አይነት ጉዳይ ነው ይሄ ቪዲዮ ጥቅም ላይ የሚውለው። ሴቷ የምርም ካንተ ፍቅር ከያዛትና ይሄን መንገድ ተጠቅመ ለ8 ወራት ያህል ተስፋ እየሰጣት አስረህ መታስቀምጣት ከሆነ እጅግ በጣም አብሽቅ ስግጥና ነው። እኔም ስለሱ አይደለም የማወራው። ለምሳሌ በድንገት ለተዋወቅኳቸው ሴቶች፣ ኦንላይን ላገኘኋቸው ሴቶች ለተመቹኝ ግን በዛን ወቅት ቁም ነገር ያለው ሪሌሽን ውስጥ መግባት ሳልፈልግ ስቀር እንዲያመልጡኝ ከመልቀቅ ይልቅ ይሄን መንገድ ተጠቅሜ ያቆያቸዋለሁ። በእንደዚህ አይነት ጓደኝነት ውስጥ መቆየት ሁለታችንንም የሚጠቅመን አይነት ነገር ሆኖ ሲገኝ ዝም ብሎ ጓደኞች ነገር ነን፣ ግን የሆነ መፈላለግ ይኖራል። ሆኖም ያን ያህል ያመረረ ስለማይሆን ማናችንም ፍቅር አይነት ስሜት አይዘንም። ስለዚህ ምንም አይነት ቀይ መስመር አናልፍም። ማስወገድ ያለበት ዋናው ነገር ከሷ ጋር እጅግ በጣም መቀራረብን ነው። ምክንያቱም ያን ያህል መቀራረብ ከፍተኛ የሆነ ስሜታዊ ውጥረትን ይፈጥርና እርምጃ ካላሰድክ መፈላለጉ በፍጥነት ይጠፋል። እንበልና ይሄን እያደረክ ያለው በወቅቱ ሌላ ወንድ ዴት እያደረገች ስለሆነ ቢሆን በዚህ አጋጣሚ ካልሳምኩሽ አይነት እርምጃ ብትወስድ ብትፈልግ እንኳን የጥፋተኝነት ስሜት ይሰማትና ትሸሻለች ማለት ነው። ባለማወቅ ገፋሃት ማለት አይደል? እንግዲህ ከሞላ ጎደል ማድረግ ያለብህ ነገር ይሄን ይመስላል። ሞክረውና ጥያቄ ካለ በኮሜንት አሳውቀኝ። በተረፈ ኢንጆይ ዩርና